መተናል። ዛሬም እንደተለመደው በአዲስ በአስደሳችና አእምሮን በሚፈትኑ 15 የምስል ጥያቄዎች ተመልሰን ተገናኝተናል። የዛሬዎቹን ጥያቄዎች መመለስ የሚችሉት በጣም ስማርት የሆኑ ሰዎች ብቻ ናቸው። በተለይ የመጨረሻውን ጥያቄ እስካሁን ማንም ሊመልሰው አልቻለም። እናንተ የምትመልሱት ይመስላችኋል? በቪዲዮ መጨረሻ የምናይ ይሆናል። ሌትስ ጎ! ስማርት ነን ብላችሁ የምታስቡ ከሆነ ሰብስክራይብ እያደረጋችሁ እንጀምር። 15ኛ ከሚከተሉት አሻንጉሊቶች መካከል ለየት ያለው የትኛው ነው? 35 ቁጥር ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም ቁጥር 35 ላይ ያለው አሻንጉሊት ከሌሎቹ አሻንጉሊቶች አይኑ ይለያል። 14ኛ ከእነዚህ 3 ግለሰቦች የትኛው ነው አጭበርባሪ? ቁጥር 3 ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም ቁጥር 3 ላይ ያለው ሰውዬ የያዘው ፓስፖርት የሌላ ሰው ነው። ከእነዚህ 3 ሴቶች የትኛው ነች የልጁ እናት? ቁጥር 1 ላይ ያለችው ካላችሁ ትክክል ናችሁ። ምክንያቱም በቦርሳዋ ጡጦ ይዛለች። 12ኛ ከእነዚህ 3 ሴቶች የትኛዋ ነች የሰውየው ሚስት? ቁጥር 3 ላይ ያለችው ካላችሁ ትክክል ናችሁ። ምክንያቱም የያዙት ሄልሜትና ያደረጉት ሱሪ ተመሳሳይ ነው። 11ኛ ከነዚህ የእሳት አደጋ ሰራተኞች መካከል ትክክለኛ የእሳት አደጋ ሰራተኛ ያልሆነው የትኛው ነው? 4ኛ ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም ያደረገው ኮፍያ እና ጫማ ከነሱ የተለየ ነው። ከዚህም በተጨማሪ ቦርሳ አላዘለም። 10ኛ ከነዚህ 3 ዶክተሮች መካከል ትክክለኛ ዶክተር ያልሆነችው የትኛዋ ነች? ቁጥር 2 ላይ ያለችው ካላችሁ ትክክል ናችሁ። ምክንያቱም በደረቷ ላይ የያዘችው መታወቂያ የራሷ ሳይሆን የሌላ ሰው ነው። 9ኛ ከነዚህ 3 ተማሪዎች መካከል የአስተማሪዋን እጅ ከኩባያ ጋር ያጣበቀው የትኛው ነው? ቁጥር 1 ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም በኪሱ ማጣበቂያ ይዟል። ከእነዚህ 3 ሴቶች መካከል የሙሽራዋን ቀሚስ ያበላሸችው የትኛዋ ነች? ቁጥር 3 ላይ ያለችው ነች። ምክንያቱም ጫማዋ ላይ ጭቃ ይታያል። 7ኛ ከእነዚህ 3 ሴቶች መካከል የእውነት ሰው ያልሆነችው የትኛዋ ነች? ቁጥር 1 ላይ ያለችው ነች። ምክንያቱም ሁለቱ ሴቶች በሙቀት ምክንያት ላበላብ ሲሆን እሷ ግን ምንም አይነት ላብም ሆነ ጭንቀት በፊቷ አይታይም። ጥያቄ 6 ከእነዚህ 3 ሴቶች የልጆቹ እናት የትኛዋ ነች? ቁጥር 1 ላይ ያለችው ነች። ምክንያቱም የፀጉራቸው ከለር ተመሳሳይ ነው። 5ኛ ከእነዚህ 3 ሰዎች መካከል አይነ ስውር ያልሆነው የትኛው ነው? ቁጥር 1 ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም ወደ ጎን እያየ ነው። 4ኛ ከእነዚህ 3 ወንዶች መካከል የልጁ አባት የትኛው ነው? ቁጥር 3 ላይ ያለው ነው። ምክንያቱም የአይናቸው ከለር ተመሳሳይ ነው። ጥያቄ 3 ከእነዚህ 2 መምህራኖች የትኛዋ ነች መጥፎ መምህር? ቁጥር 1 ላይ ያለችው ነች። ምክንያቱም ተማሪዎቹ ማስተማር ትታ ፎቶ እየተነሳች ትገኛለች። ጥያቄ 2 ከእነዚህ 2 ሴቶች የልጁ እናት የትኛዋ ነች? ብርቱካናማ ልብስ ያደረገችው ካላችሁ በትክክል መልሳችሁታል። ምክንያቱም ሁለቱም የለበሱት ልብስ ተመሳሳይ ነው። ጥያቄ 1 የውሻው ባለቤት የትኛው ነው? ቁጥር 2 ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም የውሻው አንገት ላይ ያለው ማሰሪያና ሰውየው ጋር ያለው ማሰሪያ ተመሳሳይ ናቸው። የዛሬዎቹ ጥያቄዎች እነዚህን ይመስሉ ነበር። ከ15ቱ ምን ያህሉን መለሳችሁ? ኮሜንት ላይ አስቀምጡልኝ። በየጊዜው እንደዚህ አይነት አዝናኝና ፈታኝ ጥያቄዎች እንዲደርሱ የምትፈልጉ ከሆነ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁ እንዳትዘነጉ። በቀጣይ ቪዲዮ እስከምንገናኝ ፒስ።